ሰበር ዜና የጎንደር ፋኖ በድጋሚ ተሰነጠቀ። ሰላም ጤና ይስጥልን ውድ የኢንፎርም ኢትዮጵያ ቤተሰቦች እንደምን ቆያችሁ? እነሆ ከታማኝና ውስጥ አዋቂ መረጃ ምንጮቻችን የሰበሰብናቸውና ለዚህ መረጃ ሰዓት የደረሱልን ወቅታዊ ጉዳዮች ይዘንላችሁ ቀርበናል። ውድ የኢንፎርም ኢትዮጵያ ቤተሰቦች ወቅታዊ መረጃዎቻችንን ለመከታተል ያመቻችሁ ዘንድ ዋና ዋና ጉዳዮቹን አስቀድመን እናሳውቃችሁ። የዘመነ ካሴ ሚስጥሮች ወጡ። የአፋብኃይሉ መሪ ዘመነ ካሴ ሰሞነኛ ሚስጥሮች መውጣታቸው ተሰማ። ዘመነ ካሴ ከባድ አጣብቂኝ ውስጥ መግባቱ ታወቀ። ዘመነ ካሴ አጣብቂኝ ውስጥ የገባበት ምክንያትና በድንገት የተሰወረበት ሚስጥርም ታውቋል። ይህንን ጉዳይ በዝርዝር እንመለከተዋለን። ሰበር ዜና የጎንደር ፋኖ በድጋሚ ተሰነጠቀ። የጎንደር ፋኖዎች ድንገተኛ የአቋም ለውጥ ያደረጉት የ3 ዓመቱን የፋኖ የትግል እንቅስቃሴ በጥልቀት ከገመገሙ በኋላ መሆኑ ታውቋል። የጎንደር ፋኖዎች የ3 ዓመቱን የፋኖ የትግል እንቅስቃሴ በተመለከተ ስላደረጉት ግምገማም ዝርዝር መረጃ ተገኝቷል። የጎንደር ፋኖዎች የ3 ዓመቱን ትግል ገምግመው አዲስ የኃይል አሰላለፍና የወዳጅ ጠላት ትንተና ይፋ ማድረጋቸውም ታውቋል። የጎንደር ፋኖዎች የያዙት አዲስ አቋም በሰሜን ኢትዮጵያ ባለው ግጭት ላይ ለውጥ እንደሚያመጣም ታምኗል። ይህንንም ጉዳይ በዝርዝር እንመለከተዋለን። ውድ የኢንፎርም ኢትዮጵያ ቤተሰቦች በዚህ መረጃ ሰዓት እነዚህና ሌሎች ጉዳዮችን በዝርዝር እንነግራችኋለን። አስቀድማችሁ ቻናላችንን ላይክ እና ሼር እንድታደርጉና መረጃዎቻችንን እንድትከታተሉም በአክብሮት እንጋብዛለን። አሁን ወደ ዝርዝሩ እናልፋለን። የዘመነ ካሴ ሚስጥሮች ወጡ። የአፋብኃይሉ መሪ ዘመነ ካሴ ሰሞነኛ ሚስጥሮች መውጣታቸው ተሰማ። ዘመነ ካሴ ከባድ አጣብቂኝ ውስጥ መግባቱም ታወቀ። ዘመነ ካሴ አጣብቂኝ ውስጥ የገባበት ምክንያትና በድንገት የተሰወረበት ሚስጥርም ታውቋል። የአማራ ፋኖ ብሔራዊ ንቅናቄ አፋብኃይሉ መሪ አርበኛ ዘመነ ካሴ ከባድ አጣብቂኝ ውስጥ መግባቱ ተሰማ። የአፋብኃይሉ መሪ ዘመነ ካሴ አጣብቂኝ ውስጥ የገባበት ምክንያትና በድንገት የተሰወረበት ሚስጥርም ታውቋል። ዘመነ ካሴ ለምንና እንዴት እንደተሰወረ የሚጠቁም ዝርዝር ሚስጥራዊ የደህንነት መረጃም ወጥቷል። ዘመነ ለወራት የነበረበት ቦታና በአሁኑ ሰዓት የሚገኝበት ቦታና ሁኔታ በትክክል ተለይቷል። የአማራ ፋኖ ብሔራዊ ንቅናቄ አፋብኃይሉ መሪ የሆነው ዘመነ ካሴ ከ2018 ዓ.ም የታህሳስ ወር መጨረሻ ጀምሮ ላለፉት 5 ወራት ከመደበኛውም ከማህበራዊ ሚዲያ በድንገት መጥፋቱን ተከትሎ በፋኖ ትግል ደጋፊዎች ዘንድ ዋነኛ መነጋገሪያ ሆኖ ቆይቷል። ከፋኖ የትግል እንቅስቃሴ ጀማሪዎች መካከል አንዱ የሆነውና የፋኖ የትግል እንቅስቃሴ ምልክት ተደርጎ የሚወሰደው ዘመነ ካሴ በድንገት መሰወር ብዙ ጥያቄ ሲነሳም ቆይቷል። በፋኖ የትግል እንቅስቃሴ ዙሪያ በሚሰጣቸው መግለጫዎችና በማህበራዊ ሚዲያ በሚያሰራጫቸው መልእክቶች ለትግሉ ደጋፊዎች ቅርብ የሆነው ዘመነ ካሴ በአማራ ፋኖ ብሔራዊ ንቅናቄ አፋብኃይሉ ምስረታ ላይ በአካል ተገኝቶ አለመሳተፉና የመሪነት ስልጣኑን በሌለበት መቀበሉን ተከትሎ የተለያዩ መላምቶች ሲሰጡም ቆይተዋል። የዘመነ ካሴ በድንገት መሰወሩን ተከትሎ የአማራ ፋኖ ብሔራዊ ንቅናቄ የሰጠው ምላሽ ባይኖርም ለብሔራዊ መረጃና ደህንነት አገልግሎት ቅርበት ያላቸው ምንጮች የተገኘው መረጃ የአማራ ፋኖ ብሔራዊ ንቅናቄ መሪ አርበኛ ዘመነ ካሴ በድንገት የተሰወረበት ምክንያት በዝርዝር ይፋ አድርጓል። ለብሔራዊ መረጃና ደህንነት አገልግሎት ቅርበት ካላቸው ምንጮች የተገኘው መረጃ ዘመነ ካሴ ከኢትዮጵያ መውጣቱን በትክክል ያረጋገጡ ሲሆን ላለፉት 5 ወራት በሱዳንና በኤርትራ መቆየቱንም አመልክተዋል። ለብሔራዊ መረጃና ደህንነት አገልግሎት ቅርበት ካላቸው ምንጮች የተገኘው መረጃ ዘመነ ካሴ ከኢትዮጵያ የወጣው የሀገር መከላከያ ሰራዊት ከጥር 2018 ዓ.ም መጀመሪያ ጀምሮ በሰሜን ጎጃም የገጠር አካባቢዎች የከፈተውን የተጠናከረ ወታደራዊ ኦፕሬሽን ተከትሎ እንደሆነም አመልክተዋል። የፋኖ ትግል እንቅስቃሴ ከተጀመረበት ከ2015 ዓ.ም የነሐሴ ወር መጨረሻ ጀምሮ በሰሜን ጎጃም ገጠራማ አካባቢዎችና በትውልድ ከተማው አዴት አቅራቢያ ሲንቀሳቀስ የቆየው ዘመነ ካሴ በተደጋጋሚ ከድሮን ጥቃት መትረፉም ይታወቃል። የሀገር መከላከያ ሰራዊት በሰሜን ጎጃም የጀመረውን የተጠናከረ ወታደራዊ ኦፕሬሽን ተከትሎ ከበባ ውስጥ ለመግባት ተቃርቦ የነበረው ዘመነ ወደ 200 ከሚገመቱ አጃቢዎቹ ጋር ከሀገር መውጣቱን መረጃው አመልክቷል። ዘመነ ካሴና አጃቢዎቹ ከሰሜን ጎጃም በቅድሚያ ወደ ሰሜን ጎንደር ማምራታቸውን ያመላከተው ለብሔራዊ መረጃና ደህንነት አገልግሎት ቅርበት ካላቸው ምንጮች የተገኘው መረጃ የሰሜን ጎንደር የቋራ ወረዳ የገጠር አካባቢዎች የቀናት ቆይታ በኋላ በህወሓት ታጣቂዎች ታጅበው በቀጥታ ወደ ሱዳን መሸጋገራቸውን አመልክተዋል። ከ22 ቀናት የእግር ጉዞ በኋላ ሱዳን የደረሰው ዘመነ በሱዳን ሐምዳይትና ሸረሪና በተባሉ አካባቢዎች በሚገኙ ስደተኞች ካምፖች ውስጥ መቆየቱ ታውቋል። ከ2 ወራት በላይ በሐምዳይትና በሸረሪና ቆይታ ዘመነ በኤርትራ መንግስት የደህንነት ሰዎችና በህወሓት የአርሚ 70 አባላት ከፍተኛ ጥበቃ ሲደረግለት እንደነበረም ታውቋል።
በሱዳን ቆይታው ዘመነ በጀነራል አብደል ፈታህ አልቡርሃን በሚመራው የሱዳን ብሔራዊ ጦር ድጋፍ እየሰለጠኑ የሚገኙ የአማራ ፋኖ ብሔራዊ ንቅናቄ አባላትን የጎበኘ ሲሆን ከሱዳን ብሔራዊ ከፍተኛ አመራሮች ጋርም ተደጋጋሚ ውይይት ማድረጉም ታውቋል። በሱዳን የነበረውን ቆይታ አጠናቆ በቀጥታ ወደ ኤርትራ ማምራቱን የሚጠቁም ለብሔራዊ መረጃና ደህንነት አገልግሎት ቅርበት ካላቸው ምንጮች የተገኘው መረጃ ዘመነ በአስመራ ከአንድ ወር በላይ መቆየቱን አመልክተዋል። በአስመራ ቆይታውም ኮሎኔል ፍጹም የተባለ የኤርትራ መንግስት የደህንነት ኃላፊን ጨምሮ ከኤርትራ መንግስት ከፍተኛ አመራሮች ጋር መነጋገሩም ተሰምቷል። ዘመነ በአስመራ በነበረው ቆይታ የአማራ ፋኖ ብሔራዊ ንቅናቄን የአስመራ ማስተባበሪያ ቢሮ ከመክፈት በተጨማሪ የኤርትራ መንግስት ለንቅናቄው እንዲሰጥ የሚፈልገው ድጋፍ ዙሪያ ውይይት ማድረጉ ታውቋል። በአስመራ ቆይታው ዘመነ ከህወሓትና ከኦሮሞ ነጻነት ሰራዊት በተጨማሪ በቅርቡ ከተደራጁ ከጉምዝ ነጻ አውጪ፣ ከአፋር ነጻ አውጪ፣ ከአገው ነጻ አውጪና ከጋምቤላ ነጻ አውጪ ከፍተኛ አመራሮች ጋር ውይይት ማድረጉና አብሮ ለመስራት ከስምምነት መድረሱም ታውቋል። ዘመነ ካሴ በድንገት የተሰወረውና ለወራት ከመገናኛ ብዙሃን እንዲሁም ከማህበራዊ ሚዲያ የጠፋው ከሀገር መውጣቱን ተከትሎ መሆኑን ያመላከተው ለብሔራዊ መረጃና ደህንነት አገልግሎት ቅርበት ካላቸው ምንጮች የተገኘው መረጃ ዘመነ ካሴ በያዝነው ሳምንት ከኤርትራ በቀጥታ ወደ ትግራይ ማምራቱና በአሁን ሰዓት ሽረ ከተማ እንደሚገኝም ጠቁመዋል። ከኤርትራ መንግስትና ከሱዳን ብሔራዊ ጦር ጋር ጥምረት የፈጠረው በዶክተር ደብረጽዮን የሚመራው የህወሓት ቡድን የወታደራዊ ኮማንድ ፖስት ጊዜያዊ ማዘዣ ሆና በምታገለግለው በሽረ ከተማ በሚኖረው ቆይታ ዘመነ ካሴ የአማራ ፋኖ ብሔራዊ ንቅናቄ ዋና ማዘዣን እንደሚከፍት ታውቋል። ከሽረ በኋላ በአክሱም ከተማ ቆይታው ዘመነ በቀጣይ ፋኖ ለሚያደርጋቸው የትግል እንቅስቃሴዎች አስፈላጊ በሆኑ የስንቅና ትጥቅ አቅርቦት ላይ ከህወሓትና ከኤርትራ መንግስት ወኪሎች ጋር ውይይት እንደሚያደርግም ታውቋል። በአክሱም ከተማ በሚኖረው ቆይታ ከህወሓቱ ሊቀመንበር ዶክተር ደብረጽዮን ጋር ሊገናኝ እንደሚችልም ተሰምቷል። የአማራ ፋኖ ብሔራዊ ንቅናቄ በቀጣይ የሚያደርጋቸው የወታደራዊ ኦፕሬሽን ከህወሓት ጀነራሎች ጋር በጋራ እቅድ ለማውጣትና ተግባራዊ የማድረግ ስራን በጋራ ለመስራት ከስምምነት መድረሳቸውም ታውቋል። ዘመነ ካሴ ባለፉት 5 ወራት በሱዳንና በኤርትራ እንዲሁም በትግራይ በነበረው ቆይታ ውጤታማ የዲፕሎማሲ ስራዎችን መስራቱን ያመላከቱት የአማራ ፋኖ ብሔራዊ ንቅናቄ ምንጮች ደግሞ ህወሓት በወልቃይት ላይ ያለውን የይገባኛል ጥያቄ ግን ዘመነም ሆነ የአማራ ፋኖ ብሔራዊ ንቅናቄ ከፍተኛ አመራሮችን አጣብቂኝ ውስጥ የከተተ ጉዳይ እንደሆነም አመልክተዋል። ህወሓት በወልቃይት ላይ ያለው ጠንካራ አቋም ከአማራ ብሔራዊ ንቅናቄ አመራሮች አቋም ጋር መታረቅ ካልቻለ ዘመነ ካሴ ከትግራይ ለመውጣት እንደሚቸገር፣ በህወሓት የሚታገትበትና በቁም እስር ሊቆይ የሚችልበት እድል ከፍተኛ እንደሆነም አመልክተዋል። ሰበር ዜና። የጎንደር ፋኖ በድጋሚ ተሰነጠቀ። የጎንደር ፋኖዎች ድንገተኛ የአቋም ለውጥ ያደረጉት የ3 ዓመቱን የፋኖ የትግል እንቅስቃሴን በጥልቀት ከገመገሙ በኋላ መሆኑ ታውቋል። የጎንደር ፋኖዎች የ3 ዓመቱን የፋኖ ትግል እንቅስቃሴ በተመለከተ ስላደረጉት ግምገማም ዝርዝር መረጃ ተገኝቷል። የጎንደር ፋኖዎች የ3 ዓመቱን ትግል ገምግመው የወዳጅ ጠላት ትንተና ይፋ ማድረጋቸውም ታውቋል። የጎንደር ፋኖዎች የያዙት አዲስ አቋም በሰሜን ኢትዮጵያ ባለው ግጭት ላይ ለውጥ እንደሚያመጣም ታምኗል። የጎንደር ፋኖች ድንገተኛ የአቋም ለውጥ ያደረጉት የ3 ዓመቱን የፋኖ ትግል እንቅስቃሴ በጥልቀት ከገመገሙ በኋላ መሆኑም ታውቋል። የጎንደር ፋኖች የ3 ዓመቱን የፋኖ ትግል እንቅስቃሴ በተመለከተ ስላደረጉት ግምገማም ዝርዝር መረጃ ተገኝቷል። የጎንደር ፋኖች የ3 ዓመቱን ትግል ገምግመው አዲስ ኃይል አስተላለፍና የወዳጅ ጠላት ትንተና ይፋ ማድረጋቸውም ታውቋል። የጎንደር ፋኖች የያዙት አዲስ አቋም በሰሜን ኢትዮጵያ ባለው ግጭት ላይ ለውጥ እንደሚያመጣም ታምኗል። በተለያዩ የጎንደር ዞኖች ውስጥ በተለያየ የፋኖ አደረጃጀት ውስጥ ይንቀሳቀሱ የነበሩ ፋኖች የትግሉ አካሄድ በተመለከተ የአቋም ለውጥ ማድረጋቸውና በብዙዎች ዘንድ ያልተጠበቀ የሚባል ውሳኔ ማሳለፋቸውን ምንጮች አመለከቱ። የጎንደር ፋኖች ያልተጠበቀ የአቋም ለውጥ ያደረጉት የትግሉን አካሄድ በተመለከተ ለቀናት የቆየ ሚስጥራዊ ስብሰባ ካደረጉ በኋላ እንደሆነም ታውቋል። ከሰሜን፣ ከማዕከላዊ፣ ከደቡብ ጎንደር የተውጣጡ የፋኖ ትግል አመራሮች የፋኖ የ2 ዓመት የትግል እንቅስቃሴን ለቀናት በቆየ ስብሰባ የገመገሙ ሲሆን በግምገማው ማጠቃለያ ላይ የ2 ዓመቱ የፋኖ ትግል የሚፈልገውን ግብ መምታት አልቻለም የሚል ድምዳሜ ላይ መድረሳቸውን ምንጮች ጠቁመዋል። ላለፉት 2 ዓመታት በጎንደር የተደረገው የፋኖ ትግል ህዝብን ለስቃይ ከመዳረግና ጎንደርን ከማውደም እንዲሁም ህዝብን ከማከፋፈል የዘለለ ምንም ውጤት አላመጣም፣ ህዝባችን ተማሮብናል፣ የህዝብ ድጋፍ የለንም የሚል ድምዳሜ ላይ የደረሱ የጎንደር ፋኖ አመራሮች የ2 ዓመቱ የፋኖ ትግል የሚፈልገውን ውጤት ያላመጣው ትግሉ ከመነሻው የግምገማ፣ የቅንጅት፣ የአመራርና የትግል ስትራቴጂ ችግር ስለነበረበት ነው በሚል ሀሳብ ላይ ከስምምነት መድረሳቸውም ታውቋል። እውነቱን እንቀበል፣ ያመናቸው ከድተውናል። የፋኖ ትግልም ሙሉ ለሙሉ በጎንደር ጠላቶች ተጠልፏል። አሁን የምናደርገው ትግል ክልሉን ከማውደም ህዝብን ከማሰቃየት በዘለለ ምንም ውጤት ማምጣት አይችልም። ስለዚህ ከዚህ በላይ የህዝባችን ስቃይ ምንጭ መሆን የለብንም የሚል አስተያየት የተሰጠ አንድ የፋኖ አመራር ከሳምንት በፊት በደብረ ታቦር ከተማ የተፈጸመውን ውድመት በምሳሌነት አንስቷል። በደብረ ታቦር የተደረገው ሁሉ የነውር ነው፣ ህዝቡን ማዝኖብናል ያለው የፋኖ አመራር ፍርድ ቤቱን፣ ትምህርት ቤቱን፣ መዘጋጃ ቤቱን እያቃጠልን እንዴት ህዝብ ሊደግፈን ይችላል የሚል ጥያቄ በማንሳት ነገሮች ከዚህ በላይ ሳይከፉ ጊዜው ሳይረፍድ ወደ ቀልባችን እንመለስ የሚል ምክርም ሰጥቷል። ትግላችን ከጅምሩ በመዋዕለ ተዋሕዶና በየዓለም ብርሃን ሀሳብ አንቀሳቃሾች ተጠልፏል የሚል ሀሳብ የሰጠው ሌላኛው አመራር ዛሬ ፋኖ ትግል በሻዕቢያና በህወሓት እጅ ወድቋል። በደብረ ታቦርም ሆነ በሻውራ እንዲሁም
ባላፋጣ ቆሳ አካባቢ የተደረጉ ውጊያዎች የታቀዱትም የተመሩትም በህወሓት ሰዎች ነው የሚል ምስክርነት ሰጥቷል። የጎንደር ፋኖ ላለፉት 2 ዓመታት የታገለው ወልቃይትን ለጠላት ለማስረከብ አይደለም ያለው ሌላኛው የፋኖ አመራር በአሁኑ የትግል መንገድ ከሄድን ወልቃይትን ለጠላት ማስረከባችን አይቀርም ሲልም ተደምጧል። የጎንደር ፋኖ ከኮሎኔል ደመቀ ዘውዴ የተለየ ምን ጥያቄ አለው? በኮሎኔል ደመቀ ዘውዴ የሚመራውን የተከዜ ዘብ የምንቃወመው ስለምንድን ነው የሚል ጥያቄ ያነሳው ይሄ የፋኖ አመራር ወልቃይትን ለጠላት ለማስረከብ ከተስማማው ዘመነ ካሴ ጋር ተባብረን የተከዜ ዘብን መውጋት፣ በወልቃይት ህዝብ ላይ ክህደት መፈጸም፣ ትግሉንም ገደል መክተት ነው ሲልም ተደምጧል። ዘመነ ትግላችንን ለጠላት ሽጦታል። ዘመነ የጎንደር ፋኖን መሳሪያ ለመቀበያነት የተጠቀመበት ነው ያለው ሌላኛው የፋኖ አመራር የህወሓትና የሻዕቢያ ጀነራሎች ከአርማጮ እስከ ቋራ ያለውን የጎንደር መሬት ለህገ ወጥ የሰዎች ዝውውርና የመሳሪያ መነገጃ እንዳደረጉትም ገልጿል። የጎንደር ፋኖ ላለፉት 2 ዓመታት ሲደረግ የቆየውን ትግል በዚህ መንገድ የገመገሙት የጎንደር ፋኖ አመራሮች ትግላችን በዚህ መንገድ መቀጠል የለበትም፣ የአካሄድና የስትራቴጂ ለውጥ ማድረግ አለብን የሚል ድምዳሜ ላይ ከደረሱ በኋላ የጎንደር ፋኖ የወደፊት ትግል እንቅስቃሴ ምን መልክ ይኖረው በሚል በሰፊው ተወያይተዋል። የጎንደር ፋኖ አመራሮች የትግሉ የወደፊት አቅጣጫን እንዲሁም የጠላትና ወዳጅ ፍረጃን በተመለከተ በሰፊው ከተወያዩ በኋላ በዘመነ ካሴ የሚመራው የአማራ ፋኖ ብሔራዊ ንቅናቄ ህወሓትና ሻዕቢያን በጎንደር ህዝብ ጠላትነት ፈርጇል። በኮሎኔል ደመቀ ዘውዴ የሚመራውን የተከዜ ዘብ ደግሞ በትግሉ አጋርነት ተቀብሏል። የትግሉ የወደፊት አካሄድና የኢትዮጵያ መንግስትን በተመለከተ የተደረገው ውይይት በአመራሩ መካከል ሰፊ ልዩነት የፈጠረ ጉዳይ እንደሆነ ምንጮች አመልክተዋል። ከአብይ ጋር መስራት አለብን፣ ከአብይ ጋር መስራት የለብንም በሚል ለሁለት የተከፈለውን አመራር ለማቀራረብ ሰፊ ውይይት ከተደረገ በኋላ የጎንደር ፋኖ የሚታገለው ለጎንደር ህዝብ ጥቅም ነው። ለጎንደር ህዝብ ጥቅም የሚጠበቀውና የወጣንበት ትግል ፍሬ የሚያፈራው ደግሞ በተወሰነ ደረጃ ከአብይ ጋር ተቀራርቦ በመስራት ነው የሚል ሀሳብ በድምጽ ብልጫ ማለፉም ተሰምቷል።